ቲፒኤልኤፍ 27 ዓመት በቆየበት ጊዜ በኢትዮጵያ ስልጣን ላይ ጥያቄያችን የነበረው ዲሞክራሲ፣ ፍትህ፣ ነጻነት ነው። አሁን እኮ አይደለም እነዛ ቅንጦት ሆነዋል። ቲፒኤልኤፍ እኮ ከሞያሌ እስከ መቀሌ ከጅጅጋ እስከ ወለጋ ድረስ ሰው ይንቀሳቀሳል። የመንቀሳቀስ መብት እንደዛ አይነት ስጋት ውስጥ ያልገባ ነበር። አንዳንድ ጊዜ ሳናቀው ያንን ዘመን ሁሉ እየናፈቅን እኮ ነው። ስለዚህ በምንም ተአምር ሰማይ ዝቅ ምድር ከፍ ቢል እኔ ከብልጽግና ነው ከቲፒኤልኤፍ ብልጽግና ይሻላል ልል የሚችልበት ምንም ሞራል የለኝም። ቀድሞ እንዲጠፋ መፈልገው ምናልባትም እንደው ጊዜ ባይሰጠውና ብንገላገለው ደስ የሚለንና ምኞትም በጸሎትም በትግልም እየጠየቅን ያለነው ብልጽግና እንዲወገድ ነው። ስለዚህ አንተንም አሁን ያልከንን እኛ ብልጽግናን ለመደገፍ አይደለም አሁን የምልም እኔ ቲፒኤልኤፍ አሁን የተወሰነ ከስተቱ ተምሮ ለትግራይ ህዝብም ለኢትዮጵያ ህዝብም ይጠቅማል ዘመኑ ይዋጃል ብሎ የሚለው አስተሳሰብ ካለው እውነት ለመናገር ምንም ችግር የለብንም። በኔ በግል ብትጠየቅ ምርጫዬ ቢሆን ምንም ችግር የለም።